ሰኚ ነጋሳና ሌሎችም የቡድኑ አመራሮች በአዲስ አበባ ከተማ የሚገኙ እንደ አንድነት ፓርክ፣ የታላቁ ቤተ መንግስትና የአድዋ ድል መታሰቢያን የመሳሰሉ ፕሮጀክቶችንና በመንግስት ተቋማት የተከናወኑ የሪፎርም ስራዎችን የጎበኙ ሲሆን አመራሮቹን ተቀብለው ያነጋገሩት የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የሰላም አማራጭን ተቀብላችሁ በመመለሳችሁ ሁላችንም ተደስተናል ብለዋል። በጦርነትና ግጭት ከምንም በላይ የሚጎዳው ህዝቡ መሆኑን የተናገሩት ከንቲባ አዳነች አቤቤ ስለ ህዝብ ሲባል ሰላምን ማስፈን ይገባል፣ በ21ኛው ክፍለ ዘመን የፖለቲካ ልዩነቶችን በትጥቅ ትግል ለመፍታት የሚደረግ ጥረት ተቀባይነት ስለሌለው የኦሮሞ ነጻነት ሰራዊት ተዋጊዎች ወደ ሰላም መመለሳቸው አርያነት ያለው ተግባር ነው ብለዋል። ገራገሩማን ሲያሳ ጅራቹንሳ ድርቀማ ወራናን ይከሙቀው የፖለቲካ ልዩነት ምንጊዜም ይኖራል። የፖለቲካ ልዩነት ግን ግዴታ በጦርነት መፈታት የለበትም። በተለይም በ21ኛው ክፍለ ዘመን በሰላማዊ መንገድ ተወያይቶ በሚስማሙባቸው ጉዳዮች ላይ መግባባት፣ በማይስማሙባቸው ጉዳዮች ላይ ደግሞ ልዩነቶችን አክብሮ የህዝብን የስልጣን ባለቤትነት በመቀበል ህዝብ የሚወስነውን ውሳኔ ተቀብሎ በሱ በመገዛት መኖር አዋቂነትም ስልጣኔም ነው። ሁላችንም ይህንን በማክበር ለህዝብ እረፍት የሚሰጥን ሰላም ለማስፈን ስንል በዚህ ደረጃ ላይ መድረሳችን ትልቅ ውሳኔና እውቅና ሊሰጠው የሚገባ ተግባር ነው እንላለን። ህዝብንም ማክበር ነው። ስለዚህ በውሳኔያችሁ በጣም ተደስተናል። በሀገራችን የትጥቅ ትግልን አማራጭ ለወሰዱ ቡድኖች ሁሉ ትልቅ አራያነት ያለው ተግባር ነው ያከናወናችሁት። ለተፈረመው የሰላም ስምምነት ሁላችንም ትልቅ ክብር አለን። ናጋዳ መላታይ ከና ፍንድቀኛዩ ከበጀ ጉዳ ቀም የኦሮሞ ነጻነት ሰራዊት አመራር ሰኚ ነጋሳ በበኩላቸው የፖለቲካ ልዩነቶችን በምክክርም በጦር መሳሪያም ለመፍታት እንቅስቃሴ ማድረግ ቢኖርም ለህዝብ ሲባል ግን ልዩነቶችን በምክክር መፍታት ብልህነት ነው ብለዋል። ገራገርማን ሲያሰን መጅርቲ ገራገርማን ሲያሳ ወይሮ ተቆተኩ ናሺ መሪ ፍሮንቱ ሲ ናሺ ቀውበት ይጅራምቱ ስን መጅርቲ ገሩ ሰባብ ጀሞ ገራገርማን ሲያሳ ጅርቱ ሱን ይቀውም ፍሩራ መሪ ፍሩንስ የፖለቲካ ልዩነት ሁሌም አለ። ይህንን የፖለቲካ ልዩነት በውይይትም በመሳሪያም ለመፍታት ሲሞከርም ይታያል። ነገር ግን ለህዝብ ሲባል የፖለቲካ ልዩነቶችን በንግግርና በሐሳብ መፍታት ብልህነት ነው። እኛም ይህንኑ የሰላማዊ የውይይት መንገድ መርጠን የመጣ ነው። ከመጣም በኋላ በተደረገልን አቀባበል በጣም ተደስተናል። በተለይም ዛሬ ባደረግነው ጉብኝት የተለያዩ ተቋማትን ጎብኝተን ብዙ ነገር ተረድተናል። ወደፊትም ብዙ ጉዳዮችን እንረዳለን ብለን ነው የምንጠብቀው። ለሰጣችሁን ክብር አመሰግናለሁ። በክልሉ መንግስትና በሰራዊቱ መካከል የተደረሰውን ስምምነት ተከትሎ የኦሮሞ ነጻነት ሰራዊት ታጣቂዎች ወደ ተሐድሶ ማዕከላት እየገቡ መሆናቸው ይታወቃል። ኡመተ ከሰን ጉረት ቀብደን አገፋቹ ተስንረጅራ ካኑቲ መናባኔ ኡመተ ከኛ ፊማለ ኡመተ ከኛ ረት ኦላንቱማ ከኛ አርጊሲ ሱዳፍ ሚትካ መናባኔ ካናፍ ለፈደምታን በከደምታን ኡመተ ኦሮሞቲፍ ፊካፊ ዋና ሲላቲ በርባቺስ ኡመተ ኦሮሞቲ ጎቹን ድርቀማ ከሰን ድርቀማ ከኛ ካና በኩ ደንደው ስንረጅራ ጀቹ ካና ከሰት ዋን ኡበቹ ደንደው ቀምኑ ካና ከሰት ዋን ኡበቹ ደንደው ቀምኑ ካነን ሐራ ሞራ ከነ ሰምተኒ ኤድፈምተኒ ባተኒ ሳተውቲ ወራን ኢዲለን ወራን ከኛ ከሰ ጅሩ ከራን ራስ ወልቀበተ ካነን ድርቀማ ገርቴ ስርነ ሞቱማ ራፉዳተኒ ካነን ድርቀማ ፉዳቴ ድፌ ወራን ብልሱማ ኦሮሞ ኡመተ ኦሮሞ ግዱት ሱሚ ፈጫሱ ወራን ብልሱማ ኦሮሞ ፈካቴ ኡመተ ኦሮሞ ፊ ወራን ብልሱማ ኦሮሞ ወልቲ ቡሱዳፍ ጃሊ ከታሳቱ ከሌሰሊ አርጊነር አርአለ አርጋጅራ መፍትሄው ይሄ አይደለም። ጀዋር የኦሮሚያ ክልላዊ መንግስት ከኦሮሞ ነጻነት ሰራዊት ጋር ደረስኩበት ያለውን ስምምነት ተከትሎ ፖለቲከኛ ጀዋር መሐመድ አስተያየቱን ሰጥቷል። ጀዋር አስተያየቱን የሰጠው ከሁለቱም አካላት በኩል ነው። የቀድሞ የኦሮሞ ነጻነት ሰራዊት አዛዥ የማዕከላዊ ሸዋ እዝ ሰኚ ነጋሳ ከመንግስት ጋር መግባባት ላይ ደርሷል ያለው ጀዋር ሰኚ ነጋሳ ከተገነጠለ በኋላ የራሱን አንጃ በመፍጠር ከቀድሞዎቹ ጓዶቹ ጋር ለመዋጋት አለመነሳቱ በራሱ ታላቅ አክብሮትና እውቅና ሊሰጠው የሚገባ ጉዳይ ነው ሲልም ነው በማህበራዊ ትስስር ገጾቹ ላይ ባሰፈረው መልእክት ያስታወቀው። ይህ ለኦሮሞ ነጻነት ሰራዊት አንድ ስብራት ተደርጎ ሊወሰድ የሚችል ነው ያለው ጀዋር ያም ሆነ የታየው ሁኔታ በኦሮሚያ ያለውን የእርስ በርስ ጦርነት እንዲያበቃ ያደርገዋል ተብሎ ሊወሰድ የሚችል ግን አይደለም ሲል ነው ሐሳቡን የሰነዘረው። የቀድሞቹ መሰል ከድርጅት አፈንጋጮች ጋር የሚደረጉት የመንግስት ስምምነቶች በተዋጊዎች ላይ የሚያደርሱት አሉታዊ ተጽዕኖች አነስተኛ መሆናቸውን ያሳያል ያለው ጀዋር በዚህም የተለያዩ ማሳያዎች በመጥቀስ ሐሳቡን ዘርዘር አድርጎ ያስቀመጠበት ሁኔታ ታይቷል። እንደ አውሮፓውያን አቆጣጠር በ2018 በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ከኤርትራ ወደ አገር ቤት ሲገባ 1300 ጦር ይዞ ገባ። እነዚህ ታጣቂዎችም ካምፕ እንዲገቡ ተደረገ። ሆኖም አብዛኞቹ ካምፑን ጥለው በመውጣት መሮ ድሪባ በሚባል ሰው የሚመራውንና በምዕራብ ወለጋ ጫካ ውስጥ የሚንቀሳቀሰውን ተዋጊ ኃይል ተቀላቀሉ። በተመሳሳይ መልኩ በአመቱ በ2019 እኔም በነበርኩበት ከገዳ ምክር ቤት ጋር በጋራ በመሆን የድርጅቱ ምክትል ሊቀመንበር ሁንዴ ደሬሳን ጨምሮ
ከተዋጊዎቹ መካከል ግማሾቹ ከጫካ እንዲመለሱ አድርገናል። ከዚያም በ2021 የደቡብ ኦሮሚያ ድርጅቱ አዛዥ የነበረው ጎሊቻ ደንጌ ለመንግስት እጁን ሰጠ በማለትም ሆኖም እነዚህ ሁኔታዎች ታጣቂው ኃይል አዳዲስ ምልምሎችን እያካተተ እንዲጠናከር ሲያደርገው ታየ እንጂ እንደታሰበው ድርጅቱን አላዳከመውም ሲልም ጀዋር ሐሳቡን ሰንዝሯል። ለመሆኑ እንደዚህ አይነቶቹ መሰል ማፈንገጦችና የመንግስት ወታደራዊ ኦፕሬሽኖች ታጣቂውን ኃይል ለምን እንዲዳከም አላደረገውም ሲል የጠየቀው ጀዋር አንደኛው ምክንያት ብሎ ያስቀመጠውም መንግስት ለውጊያው መነሻ ለሆነ የፖለቲካ ቅሬታ መፍትሄን ለመስጠት ጥረት ከማድረግ ይልቅ ኃይልን በዋና አማራጭነት መውሰዱ ነው ሲል አስታውቋል። ከዚህ ውጭም ተዋጊዎች መንግስትን አምነው ከጫካ ከተመለሱ በኋላ ቀድሞ የገባቸውን ቃሎች አለማክበር ብሎም መልሶ ተዋጊዎችን ለጥቃት የተጋለጡ እንዲሆኑ ማድረግ አለመተማመኖች እንዲፈጠሩ አድርጓል ሲልም ነው ያስታወቀው። መንግስት ከተዋጊዎች አፈንጋጮችን በማስኮብለል ተዋጊዎችን ለማዳከም እየሄደበት ያለው መንገድ ከታሰበው ውጪም ሌላ ተቃራኒ ውጤት ሊያስከትልም ይችላል ያለው ጀዋር ይህም አዳዲስ ጥያቄዎች ያሏቸው አንጃዎች እንዲፈለፈሉም በማድረግ ለሰላም የሚደረጉትን ጥረቶች በሙሉ ያወሳስባቸዋል ሲልም ነው ስጋቴ ነው ያለውን የገለጸው። ጀዋር በመጨረሻ ምክር ሐሳቡም በአማራም ሆነ በኦሮሚያ ክልል ላሉት ግጭቶች ዘላቂ መፍትሄ መስጠት የሚቻለው የችግሩ መሰረታዊ ችግር ተረድቶ ለዚሁ ችግር የማያዳግም መፍትሄ ለመስጠት ጥረቶችን ማድረግ እንጂ አቋራጭ መፍትሄዎችን በማፈላለግ አይደለም ሲልም ነው ሐሳቡን የቋጨው።